ሆ ብለን መጣን ሆ ብለን መጣን ሆ ብለን አባባሉ ብለን ሆ ብለን መጣን ሆ አበባዮሽ ለምለም አበባዮሽ ለም ባልንጀሮቼ ለምለም ግቡ በተራ ለምለም እንጨት ሰብሬ ለም ቤት እስክሰራ ለምለም እንኳን ቤትና ለምለም የለኝም አጥር ለምለም እደጅ አድራለሁ ለም ኮከብ ስቆጥር ለምለም ኮከብ ቆጥሬ ለምለም ስገባ ቤቴ ለም ትቆጣኛለች ለምለም የእንጀራ እናቴ ለምለም አዳይ የብር ሙዳይ ኮለል በይ ከብረው ይቆዩ ከብረው በዓመት ወንድ ልጅ ወልደው 30 ጥጆች አስረው ከብረው ይቆዩ ከብረው የቀረኝ ወንድ ልጅ ነው። ልክ ነው። ወንድ ልጅ በትክክል መልሳችኋል። የቀረኝም ወንድ ልጅ ነው። እግዚአብሔር ይስጥልኝ ልጆቼ፣ እደጉ ተመደጉ። ለቀጣዩ ዓመት ደግሞ እግዚአብሔር ሊቀር ይስጥል። መጪው ዓመት ደግሞ ሰላም፣ ፍቅር፣ ደስታን ይዞልን ይምጣ። አሜን። እንኳን ለ2000ቤት ውስጥ እንዳደግ እና
መምህር ኑር የሚባሉ ነበሩ አማርኛ አስተማሪ እንግሊዘኛ ሂሳብ አስተማሪ እና ተሸርፋንታይ የሚባሉ ነበሩና በጣም ሂሳብ ጎበዝ ነበርኩ አላቅም እንግዲህ ጠጅ ቤት ስላደኩኝም ሊሆን ይችላል ሂሳብ እዛም ቤት ውስጥ አባቴን ማግዘው ስለነበረ ሂሳብ ስለምሰራ ስለነበረ በልጅነቴ ሂሳብ ጎበዝ ነበርኩ እና በቃ ሙሉ ህይወቴን በሙዚቃ ለመቀጠል አልተሰማ በቃ ያው በልጅነት ስታልሚው አካውንታንት ሆናለሁ ምናምን አታስቢም ሂሳብ ሰራተኛ ሆናለሁ በቃ ብዬ ነው ማስብ የነበረውና ነጋዴ መሆኑ በቃ የሳባቴ ላይ ሁያንዳንዱ ከልጅነቴ ስላየውኝ ወንድ ልጅም የመጀመሪያ ላይ ስለሆንኩኝ እሱ ነበር ማስበው ነጋዴ ሆናለሁ ብዬ እንጂ ማስብ የነበረው እና ሂሳብ ሰራተኛ ሆናለሁ ብዬ ማስብ የነበረው ወደ ሙዚቃ ለመገባለሁ ብዬ አስቤያለሁ ግን ከአራተኛ ክፍል ጀምሮ ግን የሙዚቃ ስሜት እየሳበኝ ሄደ እንጂ ሂሳብ በጣም ጎበዝ ነበርኩኝ ሂሳብ ላይ በጣም ፈጽሞ ማረሳቸው ብዙ ነገሮች አሉ ጎበዝ ነበርኩ እንዳውም ጊዜ ቤት ሲጠየቅ ጊዜ ቤትን በጣም ፈጥኜ መልሰው ነበር ትምህርት ቤት ውስጥ በዚህ ይሄን ትዝታ አለኝ በጣም ብዙ አክስቶችና አጎቶች አሉ ነው ያንተ እህቶችና ወንድሞች ከነሱ ጋር የማይረሱ የልጅነት ያሳለፍካቸው ነገሮች ትዝ የሚሉክ እኔ ያው እንዳልኩሽ ነው ብዙ አብሬያቸው አልኖርኩኝም እኔ እንደሌላው ቤተሰብ እንደ ወንድሞቼ አብሬያቸው ብዙ አልኖርኩኝም ለምን ቢዜ ብዙ አልኖርኩም ማለት በልጅነቴ ነው ወደ ኤርትራ ሄድኩት ያው ትንሽ ኃይለኛ ስለነበርኩ ስራዬም ላይ ያው ሆነ ምክንያት ካለቃይ ጋር ተጋጨውና ያኔ ቅጣት ኤርትራ ስለነበረ ወደ ኤርትራ ላኩኝ እና በልጅነቴ ነው ኤርትራ ሄድኩት ግን በነበርኩባቸው ጊዜት ግን ያው አባታችን ኃይለኛ ነው ኃይለኝነቱ ግን ልጆችን ከመቆጣጠር ልጆቹ እንዳይበላሽበት ልጆች ስርዓት ከማስያዝ የድሮ አባት ማለት ነው ስለነበረ እኔ አንዴት ይለኛል ውጪ ላይ እህቴ ትጫወት ነበር ውጪ ሰው ሲቆም አይወድም አስፋልት ጋር ነው ቤታችን ውጪ ላይ እህቴ ትጫወት ነበር እህቴ እየተጫወተች ድንገት አባታችን መጣ ሳይባል ርቀት አለው በርግጥ ቀናት ተላየችው በርቀት ነው ዘላ ገባችው ለቤት ዘላ ገባችና እኛ የቤት ልብስ የሚሰፋው አንድ አይነት ነው እኔና ወንድሜ አንድ አይነት ይሰፋልናል እህቶቼ አንድ አይነት የሚሰፋላቸው አሁን ይመስለኛል እቴቴ ነች ይመስለኛል እንትን ያለችው የነበረችው ውጪ ዘላ ገባችና ልብሷን ቀየረች ልብሷን ቀየረ አባዬ ልብሱን እንጂ ማን እንደሆነች በረላ ላይ ከናቴ ጋራ ስራ ላይ የነበረችው አለች እኔ ብሎ ሰራተኛ አዎ አላየው ባንቺ ቤት አልታየውም ብሎ ወቀጣት አባዬ ምን አርቄ ብትለው ወቅጦ ጨረሳ እኔንም ታታለኝ ሩዬ መስል ቆመች ምንም ሳይገባት እሷም ተመቻውም ሳይገባ ያቺኛዋ ግን ውስጥ ገብታ ትስቅ ነበር አፏራፍና ትስቅና ፈርታም ደግሞ ካው ዶክተር ቢያለት ትስቃለች ትፈራለችም እንደዛ በኋላ በስንት ጊዜ በኋላ ነው ለእህቴ የነገረቻት እና ይሄ ተቀፈቅ እኛ ቤት ውስጥ ስንሰባሰብ እንኳን የምናወራው የማይለይ ትዝታዬ ነው ብዙ ጊዜ ይሄ ታሪክ ያው ለኛም ይነሳልናል እና እኛም ማንረሳው የእናንተ ህይወት ሆኖ ማንረሳው ታሪክ ነው እና አሁን እንደነገርከን ደግሞ ስራ የጀመርከው በወጣትነት እድሜክ ነውና ስራ አጀማመርክ እንዴት ነው ምንድን ነበር ስራ ስትጀምር የነበረውና ሙሉ አጠቃላዩ እንዴት ነበር ከሱ ፊት ያልነገርኳቸው ለታለ አማርኛችን እንደዛ ነበር አሁን ሁሉ እንግዲህ 5 ሰዓት ማለት ልጅ ይተኛል ምን ይተኛል አሁን እናታችን ብቻ ነው የምትጠብቀን ሁሉም ይተኛል ነገ ትምህርት ቤት ስላለ ሁሉም ልጅ ብዛት አለ ማለት ነው ወደ 10 ምናምን እና ሁሉም ይተኛል እኔ እና እሱ እንመጣለን በቃ ጠግብ በማለቱ የሚታወቀው ምንም አይልም ልጆቼ በልተዋል ይላታል አዎ በልተዋል ቀስቅሻቸው አልበሉ እንዳለ ሁሉም በረተው ተዋቸው በቃ እኔ ነኝ አንቺ ብታይ ይቀሰቀሳል ምግብ ይቀርባል እየዞረ ነው የሚያቆርሰው በቃ ትዝ ይለኛል አበራሽ ወይ ሽብሬ አላውቅም ተንኮለኛ ነበሩና ይሸውዱት ነበር በቃ ዞር ብለው ሸውዳ እኮ እሷ ላይ ጎርሻ ዝም ብለሽ ጎርሽ በቃ ጀስ በልተን ጠግበው የተኙ አይመስለውምና ይሄ ፈጽሞ የማይረሳኝ እንትን ነው ሁለት ደግሞ ልክ እዛ እኔና እሱ አምሽተን ሰራ ብለን ስንመጣ ሁለት ጠርሙስ ቢራ ያዝ ይለኛል በፊስታል እሺ ነው አሉ
ከዛ ላይ ተያይዘን እንገባና ራት ይላል። ራት ቀረበና ለእናት ክፈትላት ይለኛል። እሺ አንድ ሁለት ቀን እንደዛ አልኩና ባቢ ግን ሁልጊዜ እንትን ብለህ ስትገባ ለእሷ የምትወስደው እንዴ እናታችሁ እኮ አፌ ስለሚሸታት ዞራ ትተኛለች፣ እችን ሁለቷን ከቀመሰች ግን አቅፋይ ትተኛለች ይል ነበርና ይሄ ታሪኩ በጣም እንግዲህ በቃ ለቅርቡ ስለነበርኩ ከአባቴ ጋራ የመጀመሪያው ወንድም በመሆኔ ይሄ
የድሬዳዋ ልጆች እንደዚህ ናቸው ብዬ እያልኩኝ ሳለ በአጋጣሚ አጠገቧ ያለችው እቺ ባቡር ላይ አብራኝ የመጣችው እሷን ይዛች ምንም ኢቨን ወንበር ስበን ስንቀመጥ ቶሎ ወደ እሷ ጋር መቀመጥ ነው ፈልገው ጨዋታ እችላለሁኝ አስቃታለሁ ምን እላለሁኝ እሷ ጋር ግን ከንጹህ ወንድምነት ውጪ ሌላ አመለካከት የነበራትም በቃ በዚህ ስል እኔም ያው ደወል ሄድኩኝ እነሱም ሲያላውዱ ምን ሲሉም እንግዲህ ያው ቢከፈለው መስዋዕትነት ከፍዬ እናታችሁን አገኘኋት የፍቅር ህይወታችን ግን በመሐከል 2 አመት ተለያየ ወደ ትዳርም የመሄድ እንትን መንገዳችሁ አባትነትም እንዴት ነበር አንድ ላይ ያይዘክ ሁለቱም መልስልኝ
እውነት ልንገራችሁ እኔ አልበሰልኩም ነበር። የማይበስል ሰው የለም ነበርኩኝ በዛን ጊዜ። እሷ ደግሞ እኔ ወርቡራኝ እሷን አይዞሽ ስትላት ስታይ እኔ ነኝ ደግሞ ታንቺ ምን አድርገሽ ነው ወንድሜን አለቻት። እና እኔ ለስር ስላለኝ ትንሽ ሲነኩኝ ይደማኝ ስለነበረ ነው። እና ያን ሁሉ እንትን ነችና በጣም በጣም ቻይ በቃ ይሄ ከእግዚአብሔር የምትሰጥ እውነተኛዋ ግራጎን ሚስት ነበረች። እና ብዙ ነገር አስተካክላኝ በህይወት ምንም ብላኝ። እኛ በጮኝነት ነው ብዙ የቆየ ነው። በጮኝነት ብዙ ጊዜ ቆይተናል። በትዳር ግን ብዙ አልቆየንም። 2 ዓመት እንኳን የሞላ እንኳን አልቆየንም። ሶስት እኔ ሳገባት እሷን የ3 ወር ጉዞ ነው ያገባዋትና እወዳታለሁ። ትዳር ፈራ ነበረ። እሷና ቤተሰብ ተመካክሮ እንዳገባው የተደረገው እሷ ተረግዛ ማለት ነው። ከዛ በኋላ